በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሆረ አቤሁ ዘስሙ ኒቆዲሞስ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ ምእመናን እንደምን ሰነበታችሁ? በቸርነቱ የሰበሰበን ቅዱስ ቃሉን የሚያስተምረን ሳይገባን በቅድስናው ስፍራ እንድንገኝ የፈቀደልን እግዚአብሔር አምላካችን የተመሰገነ ይሁን። ሆረ ሀቤሁ ዘስሙ ኒቆዲሞስ። ኒቆዲሞስ የተባለው ሰው ወደ እርሱ ሄደ። ወይቤሎ ለኢየሱስ ኢየሱስንም አለው ይላል። በአብይ ጾም ሰባተኛው እሁድ ኒቆዲሞስ ይባላል። ምክንያቱም በዛሬው ዕለት የኒቆዲሞስ ታሪክ ከወንጌል ተጠቅሶ ትምህርት የሚሰጥበት፣ የሚተረጎምበት፣ የሚመሰጠርበት፣ በመዝሙርም የሚዘመርበት ዕለት ስለሆነ ነው። ኒቆዲሞስ ከፈሪሳውያን ወገን ነው። ኢየሱስ ክርስቶስ ወደዚህ ዓለም በመጣበት ጊዜ በእስራኤል 3 አይነት ወገኖች ነበሩ። የመጀመሪያዎቹ ፈሪሳውያን ይባላሉ። ሁለተኛዎቹ ሰዱቃውያን ይባላሉ። ሶስተኛዎቹ ደግሞ ኤሴዎች ይባላሉ። ሶስቱም የተለያየ አመለካከት፣ የተለያየ አስተሳሰብ ነበራቸው። ሶስቱም ወገኖች የክርስቶስን መምጣት ቢጠባበቁም የሚጠባበቁበት መንገድ የተለያየ ነበረ። ፈሪሳዊ ማለት ፓራሽ ከሚለው ከዕብራይስጥ ቃል የወጣ ነው። የተለየ ልዩ ማለት ነው። እነዚህ ሰዎች ከሌሎቹ ክፍሎች እኛ የተለየን ነን ብለው ስለሚያምኑ በዚህ ስም ይጠቀሙ ነበረ። ነባር ባህላችንና ልምዳችን አይነካብን የሚሉ አጥባቂዎች ነበሩ። የሙሴን ሕግና የነቢያትን መጻሕፍት ጠባቂዎች እኛ ብቻ ነን፣ እንደኛ አድርጎ የሚጠብቅ የለም ብለው ያምኑ ነበረ። ከዚህም ሌላ ከአይሁድ ዘር ውጪ ከሌላው ጎሳና ዘር ጋር በባህልና በስልጣኔ መቀራረብን እንደ ርኩሰት፣ እንደ ሕግ መተላለፍ ይቆጥሩት ነበረ። እነዚህ ክፍሎች የመሲህን ማለትም የኢየሱስ ክርስቶስን መምጣት በትጋትና በንቃት ይጠባበቁ ነበረ። ሲጠብቁትም ኢየሱስ ክርስቶስ የጦር ኃይል አቋቁሞ እርሱም ራሱ የጦር መሪ ሆኖ ከሮማውያን ቅኝ አገዛዝ ያላቅቀናል፣ የአባታችንን የዳዊትን መንግስት ቤተ መንግስቱን ያድሳል ብለው ያምኑ ነበረ። ምንም እንኳን ከትንሣኤ በኋላ ስጋዊ ኑሮ አለ ብለው ቢያምኑም ስለ ትንሣኤ ሙታን ያምኑ ነበረ። በዕለት ኑሯቸውም ብዙ ሀብት የሌላቸው በእውቀትም እስከዚህም የሆኑ ክፍሎች ናቸው።
ታዲያ ኢየሱስ ክርስቶስ መሲሁ እነርሱ በጠበቁት መንገድ ስላልመጣ የመጀመሪያዎቹ ተቃዋሚዎች ሆነው ተገኝተዋል። ኒቆዲሞስ የተገኘው ከነዚህ መካከል ነው። በዛሬው ዕለት የሚዘመረው መደበኛው የግዕዙ የዕለት መዝሙር ኒቆዲሞስን በተመለከተ የሚናገር ነው። ከወንጌሉ የተወሰደ ነው። ሆራ ኀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ። ስሙ ኒቆዲሞስ የተባለው ሰው ወደ ኢየሱስ ክርስቶስ ሄደ፣ ኢየሱስንም እንዲህ አለው ይላል። ረቢ ሊቅ ንሕነ ነአምን ብከ ከመ እምኀበ አብ መጻእከ። መምህር ሆይ ሊቅ ሆይ ከአብ አካል ዘእምአካል ባህሪ ዘእምባህሪ ተወልደ ወደዚህ ዓለም እንደመጣህ እናምናለን። ከመ ትኩን መምህረ መምህር ትሆን ዘንድ እጓለ አንበሳ ሰከብከ ወኖምከ። የአንበሳ ልጅ ተኛህ አንቀላፋህም። አንስአኒ በትንሣኤከ በትንሣኤህ አንሳኝ ይላል የዕለቱ መዝሙር። ይህም ብቻ አይደለም። መጽሐፍ ቅዱሱ በንባብ የማይነግረንን መዝሙሩ በትርጓሜ ይነግረናል። ኒቆዲሞስ ሰገደ በመንፈቀ ሌሊት። ኒቆዲሞስ በመንፈቀ ሌሊት ለኢየሱስ ክርስቶስ ሰገደ ይላል። የዕለቱ ምስባክ ደግሞ እንደሰማነው የሚናገረው ይሄንኑ በተመለከተ ነው። በምስጢር ይገናኛል። መዝሙር 16 ቁጥር 3 ላይ ቅዱስ ዳዊት የዘመረው የጸለየው ነው። ሐወስከኒ ሌሊተ ወፈተንኮ ለልቤ። በሌሊት ጎበኘኸኝ ልቤንም ፈተንከው ይላል። ይሄንን በሌሊት ወደ ኢየሱስ ክርስቶስ ለመማር ከሄደው ኒቆዲሞስ ጋር አገናኝተውታል ማለት ነው። ቅዱስ ዳዊት በሌሊት ጎበኘኸኝ ልቤንም ፈተንከው ማለቱ ጠላቴን በእጄ ላይ ጥለህልኝ ይገድለው ይሆን አይገድለው ይሆን ብለህ ፈተንከኝ ማለት ነው። አንድም ሌሊት ጨለማ የሚባለው ክፉ ዘመን ነው። ጤና በማጣት ፈተንከኝ፣ ወዳጅ በማጣት ፈተንከኝ፣ ፍቅር በማጣት ፈተንከኝ፣ ሰላም በማጣት ፈተንከኝ እያለ በመከራ በችግር መፈተኑን ነው የሚናገረው። በመጨረሻ ምን አለ? አመከርከኒ ወይተረክበ አመፃ በላዕሌ። በዚህ ሁሉ ፈተንከኝ። ጠላቱን ይበቀለው ይሆን ይምረው ይሆን? በመከራ ጊዜ ይክደኝ ይሆን አይክደኝ ይሆን እያልክ በብዙ ነገር ፈተንከኝ። እኔም ፈተናውን አለፍኩኝ። አመፃ አልተገኘብኝም። እንዲህ አድርገህ ብትመረምረኝ በእጄ መግደል፣ በቃሌ መበደል፣ በልቡናዬ ቂም በቀል አልተገኘብኝም። ከመይንብብ አፉዬ ግብረ እጓለ እመሕያው። የሰውን ሥራ አፌ እንዳይናገር ፈቃዴ ነው አለ። ዓለም የሰውን ነገር ሲያወራ ስለሚውል ሲያወራ ስለሚያድር፣ ቅዱስ ዳዊት ግን ከዚህ ተለይቶ ወሬው ሁሉ፣ ጨዋታው ሁሉ፣ ነገሩ ሁሉ ነገረ እግዚአብሔር ነበርና ይሄንን ተናግሯል። ይሄም ብቻ አይደለም፣
ሰው እንደተናገረኝ ላልናገር፣ ሰው እንደበደለኝ ላልበድለው ፈቃዴ ነው ብሎ መናገሩን የሚያመለክት ነው። በዛሬው ዕለት የተነበበው ወንጌል የዮሐንስ ወንጌል ምዕራፍ 3 ከቁጥር 21 ጀምሮ ነው። ብዙ ምስጢር ብዙ ነገር አለው። አለፍ አለፍ ብለን እንደ እግዚአብሔር ፈቃድ እንነጋገራለን። ኒቆዲሞስ ለአይሁድ አንደኛ አለቃቸው ነው፣ ሁለተኛ መምህራቸው ነው፣ ሶስተኛ ባለጸጋ ነው። በዚህ ሁሉ ሳይመካ ሳይመጻደቅ ራሱን ዝቅ አድርጎ ለመማር ወደ ኢየሱስ ክርስቶስ ሄዷል። መምህር ነኝ ብሎ ሳይመጻደቅ ከጣት ጣት እንዲበልጥ ከመምህርም መምህር ይበልጣል ብሎ ከመምህር ኢየሱስ ክርስቶስ ለመማር በሌሊት ወደ እርሱ ይገሰግስ ነበረ። በሌሊት የሄደበት ምክንያት ስለ 3 ነገር ነው። አንደኛ ሐሜት ፈርቶ ነው። ውዳሴ ከንቱ ሽቶ ነው። እስከ ዛሬ ድረስ መምህር ነኝ እያለ ትምህርት አልተጠናቀቀለትም፣ ትምህርት አልተካተተለትም። ለካ ገና ተማሪ ነው ይሉኛል ብሎ ይህንን ፈርቶ ይህንን ሸሽቶ ነው። ሁለተኛ የቀን ልቡና ባካና ነው። ሐሳብ ይበተናል። የሌሊት ልቦና ግን ክት ነው። ሐሳብ ይሰበሰባል። ሐሳቤ በተሰበሰበ ጊዜ ብማር ትምህርት ይገባኛል፣ ትምህርት ይረዳኛል ብሎ በሌሊት ይማር ነበረ። ሶስተኛው ደግሞ አይሁድ አዋጅ አውጀው ነበረ። በክርስቶስ የሚያምን ሰው በመካከላችን ከተገኘ ከምኩራብ እናስወጣዋለን ብለው ስላወጁ ከምኩራብ እንዳያስወጡት ፈርቶ ነው። ታዲያ በዚህ ሁሉ ምክንያት ለመማር በሌሊት ወደ ኢየሱስ ክርስቶስ የገሰገሰ ኒቆዲሞስ ኢየሱስ ክርስቶስን እንዲህ አለው፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች እነዚህን ተአምራት ሊያደርግ የሚችል የለም። ልክ እንዳንተ በሕልውና ከአብ ጋር አንድ ከሆነ በቀር ልክ እንዳንተ ከመንፈስ ቅዱስ ጋር በሕልውና አንድ ከሆነ በቀር እነዚህን ተአምራት ሊያደርግ የሚችል የለም። መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ከእግዚአብሔር ዘንድ እንደመጣህ ማለቱ የእግዚአብሔር አብ ልጅ እንደሆንክ ያለ እናት ከአብ መወለድህን እናውቃለን እናምናለን እያለ ምስክርነቱን ሰጥቷል። ኢየሱስ ክርስቶስ ከሁሉ አስቀድሞ ስለ ምስጢረ ጥምቀት አስተምሮታል። ለምን? የእግዚአብሔር ልጅ የሚሆንበት ጸጋ ጥምቀት ነውና። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም፣ የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ነገሩ ረቀቅ ቢልበት መምህር ሆይ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ዳግመኛ ሊወለድ ይችላልን? ሁለተኛ ወደ አባቱ አብራክ ወደ እናቱ ማኅፀን ተመልሶ እንደገና እንዴት ሊወለድ ይችላል አለ። እንዲህም ማለቱ ልደቱን ነግሮት መወለጃውን ምክንያት እንዴት እንደሚወለድ ስላልነገረው ነው። ጌታም አስቀድሞ ልደቱን ከነገረ በኋላ እንዴት እንደሚወለድ ሲነግረው እውነት እውነት እልሃለሁ ሰው ከውሃና ከመንፈስ እግዚአብሔር ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም።
ከአብራከ መንፈስ ቅዱስና ከማህፀነ ዮርዳኖስ ካልተወለደ በስተቀር በዚህም ተወልዶ የእግዚአብሔር ልጅ ካልሆነ በስተቀር የአባቱን የእግዚአብሔርን መንግስት ሊወርስ አይችልም። ስጋ የተወለደ ስጋ ነው። ከግዙፍ ስጋ የተወለደ ግዙፍ ስጋ ነው። ከመንፈስ የተወለደ መንፈስ ነው። ከረቂቅ መንፈስ ቅዱስ የምትወለድ ነፍስ ረቂቅ ናት አለው። ከዚህ በኋላ ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ ስለዚህ ነገር አታድንቅ። ነፋስ ወደ ወደደው ይነፍሳል፣ ድምፁን ትሰማለህ። ባህሩን ሲገስጽ ዛፉን ሲያናውጽ ታያለህ፣ ትሰማለህ። ነገር ግን ከወዴት እንደመጣ ነፋሱ ወዴትም እንደሚሄድ አታስተውለውም፣ አታውቀውም። ከመንፈስ የተወለደ ሁሉ ልክ እንዲህ ነው። ያ ልደት መንፈሳዊ ልደት ረቂቅ ነው። በዓይን አይታይም፣ በእጅ አይጨበጥም፣ በስራው ግን ይታወቃል አለው። ሀብተ ሙሴ በኢያሱ ላይ ሲያድር፣ ሀብተ ኤልያስ በኤልሳ ላይ ሲያድር እንዳልታየ ሁሉ ረቂቅ እንደሆነ ሁሉ መንፈሳዊም ልደት ይሄንን የመሰለ ነው እያለ ሲያስተምረው ነው። ነገር ግን በስራው ይታወቃል ሲል መንፈስ ቅዱስ በወደደው ያድራል። ቋንቋ ሲያናግር፣ ምስጢር ሲያስተረጉም፣ ተአምራት ሲያሰራ በስራው ይታወቃል ማለት ነው። መንፈስ ቅዱስም ከወዲህ አለ፣ ከወዲያ የለም፣ ከዚህ ወዲያ ይሄዳል፣ ከወዲያ አለ፣ ከወዲህ የለም፣ ከወዲያ ወደዚህ ይመጣል ተብሎ አይነገርም ብሎታል። ኒቆዲሞስ አሁንም ነገሩ እጅግ ስለረቀቀበት ይህ እንዴት ሊሆን ይችላል ብሎ ጠየቀ። ጌታም አንተ የእስራኤል መምህራቸው ስትሆን ይህን አታውቅምን አለው። መምህር በማለት ካለመለመው በኋላ አታውቅምን ብሎ ገስጾታል። እውነት እውነት እላለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን። በዘነአምር ንነግር ወበዘርኢነ ሰማዕተ ንከውን አለው። አብዝቶ ለምን ተናገረ? ራሱን ለምስክርነት ከመጣው ከዮሐንስ ጋር አስተባብሮ ነው። ዮሐንስም መስክሯልና 6 ወር አስቀድሞ ጌታም ስለ ራሱ መስክሯልና ምስክራችንንም አትቀበሉም ያለው የኔንም ምስክርነት የዮሐንስንም ምስክርነት ለመቀበል ትቸገራላችሁ ሲለው ነው። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ ብሎታል። ምን ማለት ነው? ምድራዊ ልደታችሁን ስነግራችሁ ካላመናችሁ ሰማያዊ ልደታችሁን ብነግራችሁ እንዴት ታምናላችሁ ሲለው ነው። ምድራዊ ልደት ያለው ከውሃና ከመንፈስ መወለድን ነው። ሰማያዊ ልደት ያለው ደግሞ ትንሣኤን ነው። ነፍስና ስጋ ተዋህዶ መነሳትን ነው። ለስጋው ለጥምቀቱ ምክንያት አለ፣ ውሃው አለ፣ ንፍሃት አለ። ለዚያ ግን ምንም ምክንያት የለውም። ንቃ መዋቲ አንተ የተኛ ንቃ ተብሎ አዋጅ ሲታወጅ ሙታን ሁሉ የሚነሱ ስለሆነ የተቀበሩትም ይነሳሉ፣ አራዊት የበሏቸውም ሁሉ ይነሳሉና። ስለዚህ ይሄንን በጥምቀት የሚገኘው ልደት ካላመንክ ስለ ትንሣኤ ሙታን እንዴት ልታመን ትችላለህ ሲለው ነው። ከዚህም ጋር አያይዞ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለው። የሰው ልጅ ነው ሲል ራሱን ነው፣ በተዋህዶ ሰው ሆኗልና የባህሪ አምላክ ኢየሱስ ክርስቶስ። ስለዚህ የወጣውም የወረደውም አንድ አካል ነው። ኢየሱስ ክርስቶስ በተዋህዶ አንድ አካል አንድ ባህሪ ነውና፣ ስለዚህ
ሰማያዊ ዕውቀትን ሀብትን ገንዘብ ካደረገ ከክርስቶስ በቀር ሰማያዊ ዕውቀትን ሀብትን ገንዘብ ያደረገ ማንም የለም ሲለው ነው። ከዚህ በኋላ ወደ ነገረ መስቀሉ ነው የሄደው። ነገረ ልደቱን ከተናገረ በኋላ ነገረ ጥምቀቱን ወደ መናገር ነው የሄደው። ምን ብሎ? ሙሴ በምድረ በዳ የናስ እባብ ሰርቶ እንደሰቀለ የሰው ልጅ ወልደ እጓለ እመሕያው ክርስቶስ ይሰቀል ዘንድ አለው ብሎ ከኋላ ታሪክ የእስራኤልን ታሪክ የሙሴን ታሪክ ጠቅሶ አስተምሮታል። እስራኤል ዘሥጋ በምድረ በዳ በሚኳትኑበት ዘመን በኃጢአታቸው ብዛት በሰውነታቸው ክፋት መርዛም እባብ ተነስቶ ሰኮናቸውን እየነደፋቸው የሚሞቱ የሚታመሙ ሆኗል። በዚህን ጊዜ ሕዝቡ ወደ ሙሴ መጥተው ሙሴ ሆይ ከኛ ኃጢአት ከኛ ስህተት አይጠፋምና ወደ እግዚአብሔር ጸልይልን አማልደን ብለውታል። በዚህን ጊዜ እግዚአብሔር የሙሴን ጸሎትና ምልጃ ሰምቶ የናስ እባብ ስራና በእንጨት መስቀል ላይ ስቀለው፣ ደዌ ያልጸናባቸው መጥተው ሲያዩት ከደዌያቸው ይፈወሳሉ። ደዌ ጸንቶባቸው ደግሞ በድንኳን የቀሩት ልክ እንደ ደወል ያ የናስ እባብ ሲመታ ድምፁን ሰምተው ይፈወሳሉ ብሎታል። በዚህ አይነት የተሰቀለውን የናስ እባብ አይተው ድምፁን ሰምተው የተፈወሱ አሉ። ድምፁን ብቻ ሰምተው የተፈወሱ አሉ። ያ ለራሱ ለኢየሱስ ክርስቶስ ስቅለት ምሳሌ ነበርና ያንን ጠቅሶ አስተምሮታል። ከዚህ የምንማረው ምንድን ነው? የናሱ እባብ መርዝ የለበትም። ከናስ የተሰራ ነው፣ ምስል ነው። ክርስቶስም ኃጢአት የሌለበት በደል የሌለበት ንጹሕ የባህሪ አምላክ ለመሆኑ ምሳሌ ይሆናል ማለት ነው። የናሱ እባብ በመርዛሙ እባብ አምሳል ተሰርቶ እንደተሰቀለ ኢየሱስ ክርስቶስ ንጹሕ ባህሪ ሲሆን በክፎች አምሳል በክፎች መካከል በነፍሰ ገዳዮች መካከል ለመሰቀሉ ምሳሌ ነው። የናሱን እባብ መልኩን አይተው ድምፁን ሰምተው የተፈወሱ እንዳሉ ሁሉ ኢየሱስ ክርስቶስ ከሰማይ ወርዶ በተዋሕዶ ሰው ሆኖ ተወልዶ በምድር በተመላለሰበት ጊዜ መልኩን አይተው ትምህርቱን ሰምተው የዳኑ የተፈወሱ አሉ። የናሱን እባብ ሲደወል ድምፁን ብቻ ሰምተው የተፈወሱ እንዳሉ ሁሉ ክርስቶስ በዚህ ዓለም በነበረበት ጊዜ ያልነበሩ ሰዎች ያልነበርን ሰዎች እርሱ በመምህራን አድሮ ያስተማረንን ትምህርት ሰምተን ለማመናችን ለመዳናችን ምሳሌ ነው ማለት ነው። ኢየሱስ ክርስቶስ ወደዚህ ዓለም ለምን እንደመጣ የባህሪ አባቱ ለምን እንደላከው ለኒቆዲሞስ ሲነግረው ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ለምን? ዓለም ተፈርዶበት ነበርና፣ መርገመ ሥጋ መርገመ ነፍስ ወድቆበት ነበርና። በተፈረደበት ዓለም ላይ እንደገና ሌላ ፍርድ ሊፈርድበት አይደለም የመጣው። የተፈረደበትን ዓለም በቤዛነቱ ለማዳን መርገመ ሥጋን መርገመ ነፍስን አስወግዶ በረከተ ሥጋን በረከተ ነፍስን ሕይወተ ሥጋን ሕይወተ ነፍስን ለማደል የመጣ ነው እያለ አስተምሮታል። በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና
እግዚአብሔር አብ ተቀዳሚና ተከታይ የሌለውን አንድ የባህሪ ልጁን ለሞት አሳልፎ በመስጠት እስከዚህ ድረስ ሰውን እንደወደደው አስተምሮታል ማለት ነው። በመጨረሻም በእርሱ የሚያምን አይፈረድበትም። ወልድ ዋሂድ ኢየሱስ ክርስቶስ ወልድ ዋሂድ ኢየሱስ ክርስቶስ ፈጣሪ ኢየሱስ ክርስቶስ እግዚአብሔር ኢየሱስ ክርስቶስ የባህሪ አምላክ ኢየሱስ ክርስቶስ በሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው ብሎ የሚያምን አይፈረድበትም። እንዲህ ብሎ በማያምን ግን ይፈረድበታል። ብርሃን ወደ ዓለም መጣ፣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ። ከብርሃን ኢየሱስ ክርስቶስ ይልቅ ጨለማ ሰይጣንን ወደዱ። ከብርሃን ጽድቅ ይልቅ ጨለማ ኃጢአትን ወደዱ። ክፉ የሚያደርግ ብርሃንን ይጠላልና። ጸሐፍት ፈሪሳውያን ክፉዎች ስለነበሩ ክርስቶስን ለመጥላታቸው በምሳሌ ሲናገር ነው። እውነት የሚያደርግ ግን ወደ ብርሃን ይመጣል አለ። ከመካከላቸው ደጋጎች ሐዋርያት ተገኝተው እንደ ኒቆዲሞስ ያሉም ተገኝተው ወደ እርሱ ወደ ብርሃን ክርስቶስ ለመምጣታቸው በእርሱ ለማመናቸው ምሳሌ ነው ማለት ነው። እንግዲህ እኛም በብርሃን የምንመላለስ ያድርገን፣ ከክፋት እንድንለይ ያድርገን። በክፉ ዘመንም በደግ ዘመንም በሃይማኖታችን የምንጸና ያድርገን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን።